ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሞኑን ምን ተፈጠረ? የት ሱሪያ ላይ ሰላማዊ ሰልፍ ሶስቴ ነው አራቴ ወጥተዋል። ሱብሃንአላህ። ማን ወጣ? እዚህ ጋር ነው ነገሩ። ሱሪያዎች አይደሉም። ማን የወጣው? ፈለስጢሞች። ለምን? ለሐቃቸው ነው አይደለም። ለሀገራቸው ብለው አይደለም። ለማን ብለው? ለኢራን እና ለዛ ለደም ገዳዩ ለበሻር ለሰው ገዳዩ ለሙስሊሞችን ገዳይ ማለት ነው በጥቅሉ ለበሻር ብለው ለእስራኤል ብለው። እሺ ለምን እንደዚህ ትያለሽ? እንዴት ብለው ፈለስጢኖች ደግሞ ሱሪያ ላይ ሰላማዊ ሰልፍ ለበሻር ሙስሊሙን ገዳዮች ለሙስሊሙ ገዳዩ ብለው እንዴት ሰላማዊ ሰልፍ ይወጣሉ? እሺ ለእስራኤልስ ብለው ደግሞ እንዴት ሰላማዊ ሰልፍ ይወጣሉ? አንደኛ ነገር እነዚህ ይቅርታ ተቋረጠ እና እነዚህ ራሳቸው ነበሩ ከበሻር ጋር ሆነው ሱሪያዎችን እየገደሉ የነበሩት። የሚገርመው ነገር ማለት ነው እነዚህ ራሳቸው ወላሂ ላዚም እስራኤል ፈለስጢኖችን እየገደለች በራብንትን እያለቻቸው በሻር ባለ ሰዓት ማለት ነው። ያኔ የሚገርመው ነገር በሻር ሱሪያ ላይ እኮ ማለት ነው የተፈጠረው ነገር ማለት ነው ቀሰመን ቢላሂ ላዚም በገዛ ላይ ራሱ አልተፈጠረም። በገዛ ላይ አልተፈጠረም። በአፍጋኒስታን አልተፈጠረም። የትም ቦታ አልተፈጠረም። መጨረሻ ላይ እኮ ማለት ነው ህፃኖችን ይሄ በሻር ማለት ነው እነዚህ የሚደግፉት በሻር ማለት ነው ህፃንን ልጅ የአንድ የ2 ዓመትን ህፃን ልጅ እንደዚህ ያመጣና ማለት ነው ያመጡና እነዚህ ፈለስጢኖቹን ነበሩበት በነገራችን ላይ እነሱን ያመጣና የ2 ዓመቱን ልጅ ወይ ደግሞ የ3 ዓመቱን ልጅ ወይ ደግሞ የ6 ወሩን ልጅ እናንተ የ2 ዓመቱ እንዳይገርማችሁ ያንን ህፃን ያመጣና መጨረሻ ላይ ማለት ነው ምን ያደርግ ነበር? ያርደዋል። ልክ እንደ ከብት። ከዛም በኋላ ደግሞ ያርደውና ምን ያደርጋል? እናትና አባቱን እኮ አምጥቷቸዋል ከልጁም ጋር ከህፃኑም ጋር ያመጣቸውና እናትና አባት መቼም ታስረዋል እንዳለ እናት አንጀቷ እየተቃጠለ ነው። ከዛም በኋላ ይሄንን ሁሉ ነገር እንትን ይልና ያርዱትና ህፃኑን ልጅ ማለት ነው ልክ እንደ ምግብ ማለት ነው። በቃ ልክ እንደ ምግብ ይሰሩትና ይቀቅሉትና ለእናትም ለአባትም ቀጥ ብላችሁ እንደዚሁ እያለን ትበሉታላችሁ ይሉ ነበር። በዛን ሰዓት ውስጥ እነዚህ ሰላማዊ ሰልፍ ዛሬ ሱሪያ ሰላማን ስላገኘች ምቀኝነት የእስራኤሉ ደም አለባቸዋ። ምን ታደርጉታላችሁ? የእስራኤሉ ደም አለባቸው እንዳለ ውስጣቸው ላይ ሰውነታቸው ላይ እየሄደ ነው። በዛን ሰዓት ውስጥ እነዚህ ዛሬ ሰላማዊ ሰልፍ የወጡት ፈለስጢማዎች ከሱ ጋር ነበሩ። ከበሻር ጋር የሚገርመው ነገር ማለት ነው አገራቸውን ያ ሁሉ ህዝብ እየተገደለ አገራቸው ላይ ራሱ ያንን ሁሉ ህዝብ ለቀው እናቶች እየተገደሉ እናቶች እየተደፈሩ እህታቸው እየተደፈረች ያንን ህዝባቸውን ለቀው ሱሪያ ላይ ይመጡና ማለት ነው በሉብናንና በሱሪያ ላይ የሆነ መሀል ላይ ያለ ቦታ አለ። እነዛ ሴቶች እንዳለ እያንዳንዳቸው ባለ ኒቃቢስት ናቸው። እነዛን እናቶች ህፃን ልጆቻቸውን እየወሰዱ አይኗ እያየ እናት ምንም ነገር ማድረግ አችልም። ለምኑ ባሏ የት ነው ያለው? ሱሪያ ሌላውን ሴቶችን ለማምጣት ሴቶቹ እንዳይደፈሩ ምን እንዳይደረጉት ያንን ሁሉ ለማለት ልጁን ለአማና ለአላህ ሰጥቶት ነው ሄደው ያንን የሀገራቸውን ይለቁና ከዛም በኋላ ደግሞ ሱሪያ ላይ የመጡ ሱናውን ይገድሉት ነበር። የሚገድሉት ደግሞ ማን ነው? ሺአው ምንም አይደረግም። ይሃላዊ ኑሰይሪን ምናምን የሚባሉትን ምንም ነገር አይደረጉም። በስነ ስርዓት ነበር ቁጭ ያሉት። ይበሉ ነበር፣ ይጠጡ ነበር። ግን እየተገደሉ የነበሩት እየተደፈሩ የነበሩት እነማን ናቸው?
ይቅርታ ፈለስጢኖች ነበሩ፣ ይቅርታ ሱናዎች ነበሩ። እነዚህ እነማን ናቸው? ያኔ የኢራን ጡት ጠቢዎች፣ የኢራን ልክስክሶች፣ የእስራኤል ደም የሚሄድባቸው በሰውነታቸው ላይ አስባችሁታል እናንተ? ዛሬ ግን ሱሪያ ለምን አፍያዋን አገኘች ብለው ለምን ሱናው ሰው ለምን ደግሞ በሰላማቸውን አገኙ? ለምንድነው በሰላም ወጥተው ገቡ እያሉ ለአምስት ደቂቃ ደግሞ እኮ የሚገርመው ነገር ለአምስት ደቂቃ ይወጡና ልክ እንደ ሌባ ከዛም በኋላ የገቡበትም አይታወቅም። ግን 7 ነው 8 ተይዘዋል ተባለ። እሺ አንተ ሰው ሀገር ውስጥ ሆነ ተነስተህ እንግድናህን የተቀበሉትን ሰዎች ምንህን የተቀበሉን ሰዎች ቁስልህ ቁስሌ ነው ብለው ያቀፉን ሰዎችን አገራቸውን ከምትበጠብጥ ደግሞ ሰላማዊ ሰልፍ እነሱ ወጥተህ ተነስተህ የሌላውን ሀገር ህዝብ ከምትሰድበው ሳውዲ አረቢያን አንዴ ይሰድባሉ፣ አንዴ ኦርዶንን፣ አንዴ ሆነን ነገርን፣ አንዴ በጥቅሉ የማይሰድቡት ሰው የለም። አሁን ይኸውላችሁ ወላሂ ላዚም እነዚህን ስማቸው ብዙ አይነት እንትኖች አሉ። ምንድነው የሚባሉት? ይሄ ያኔ ኃይል ነው ወይንም ደግሞ ተቃውሞ ያኔ ማርፍ እኔ እንጃ ምን ብዬ እንደምለው ራሱ አላውቅም። እነዚህ አሁን ለምሳሌ የፍልስጤም ተቃውሞ ኃይሎች ማለት ናቸው። ስም ዝርዝራቸውን ልንገራችሁ። በጥቅሉ እነዚህ ናቸው ያኔ የፍልስጤምን ህዝብ ደምንትን እያሉ ያሉት እነሱም ያኔ በስም ፍልስጤም ናቸው እንበልስ ያኔ ማለሽ አንደኛ ሐማስ هو شسمه حماس اسمه اسم زرزراتهم نمنقراችሁ الفلسطين الجبهة الشعبية لتحريض وينم دمو للتحرير فلسطين الجبهة الديمقراطية فلسطين كتاب ايش مدري ايش اسمه ده الكتاب المقاومة الجبهة الشعبية لتحرير فلسطين القيادة العامة الجبهة العربية لتحرير فلسطين يا سلام كتاب المقاومة الوطني يعني ብዙ ናቸው ሌሎችም አሉ እኔ ዝም ብዬ ነው ይሄንን በስበንተን ያነበብኩላችሁ እና ይሄ ነገር ሁሉ አለ ብዙ ናቸው እኔ እንትን አልኩት ገና ሉብናን ላይ ያሉት ዝም ብለው በፍልስጤም እንትን ይያሉ የፍልስጤምን እንትን ያኔ እኛ ፍልስጤምን እንደግፋለን ምናምን የሚሉት ገና እርዝም ስንቱን ልበላችሁ አሁን ምንድነው መሰላችሁ እንትን ይሄን ሁሉ እንደዚህ የቆመባቸው የፈላባቸው ለምንድነው ሀገራቸው ሰላም ልታገኝ አይፈልጉም በተለይ እንደዚህ አይነቶች ለምን አሁን ሀገራቸው ሰላም ካገኘ ፍልስጤም ሰላም ካገኘች እነዚህ ውሻዎች ብር አያገኙም ለምሳሌ ከአሜሪካ ከእስራኤል ራሱ ከቅጥር የሚመጣው ከኢማራት ከሳውዲ አረቢያ ከየት ያኔ ለገዛ ማለት ነው እሺ